ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ጥሩ የሆነ ውህድ ለልጄ ሰርቼላታለሁ። ለእናንተም ላሳያችሁ ብዬ መጣሁ። የሚያስፈልገው አንድ አቮካዶ፣ ቅባትና ስኳር 3 ማንኪያ፣ በመቀጠል ደግሞ 2 ማንኪያ ቡና የተፈጨ። ከዚያም ቀጠልኩ አንድ ፍሬ አቮካዶን ያሳየኋችሁን ጨመርኩበት። ከዚያም በኋላ ቅባት አደረኩበት። ቅባቱ ደግሞ ዋንኮስ ነው የምጠቀመው። አሪፍ ቅባት ነው፣ ተጠቀሙት። እዛ እሱን ሶስቱን አንድ ላይ አድርጌ በደንብ አዋህደዋለሁኝ። አሁን እንደዚህ መትቼዋለሁ። ምቱት እናንተ በሹካ ብትመቱት ጥሩ ነው። እዛ በመቀጠል ልጅቷን እቀባታለሁ። ይኸው ፀጉሯን ፈታለች፣ ዛሬ ነው የፈታችው። እዚያም እየከፈልን በደንብ አድርገን ማሳጅ እናደርገዋለን። ስኳሩ የሚጠቅመው የሞቱ ቆዳ የሞቱ ሴሎችን ያነቃቃል እና ውስጡን በደንብ አሸዋለሁ። አቮካዶ ቅባትነቱና ለፀጉር ማሳደግ አሪፍ ነው። ቡናውም ለውበቱ ለፀጉሩ ውበት ለዘለላው ይሆናል እና በደንብ አድርጋችሁ ማሳጅ አድርጉት፣ እሹት። በደንብ አድርጋችሁ እንዲያድግ ውበቱም የዘለላውም ውበት እንዲያምር አድርጉና ቀቡት። እንግዲህ ቅባቱ ደግሞ ለማሳደግ ነው። አሪፍ ቅባት ነው። ቅባቱንም ተጠቀሙት እላለሁ። እንግዲህ እዚህ ላይ ደርሻለሁ። አሽቻታለሁ። ማሳጅ እያደረግኳት ነው በደንብ አድርጌ እየከፈልኩ አሳምሬ። ከዚያም እየጠቀለልኩ ነው ማስቀምጠው። ውስጡ በደንብ ማሳጅ መደረግ አለበት። ቢያንስ ለ10 ደቂቃ ያህል በደንብ አሸዋለሁ። እናንተም ስትጠቀሙ በደንብ ፀጉራችሁን ማሳጅ አድርጉት። ውስጡንም ዘለላውንም እሹት በደንብ አድርጋችሁ እና ጫፉ ጭምር በደንብ መታሸት አለበት። ማሳጅ ያስፈልገዋል። ቆዳው በይበልጥ ስኳሩ ወደ ውስጥ እንዲዘልቅ ቆዳውን እንዲያሽ አድርጋችሁ አሳምራችሁ ማሳጅ አድርጉት። ከዚያም እኔ እየከፈልኩ በደንብ እያሸውላት ነው፣ ማሳጅ እያደረግኩላት ነው። ፀጉሯም ትንሽ በዛ ስለሚል ጊዜ ይወስዳል እና ትዕግስት ይፈልጋል። የልጆች ፀጉር በደንብ እሹት እናንተ። ማሳጁን በደንብ አድርጉት። ያው እንደዚህ አድርጌ ደግሞ ፈትቼ በአንድ ላይ አሽላትና እንደጨረስኩኝ ስብስብ አድርጌ ነው የማስርላት። እንዳልኳችሁ ስኳሩ ጥቅሙ የቆዳ ቀዳዳዎችን ለመክፈት ነው። በደንብ ባሻችሁት ቁጥር የቆዳቸው ቀዳዳዎች ይከፈታሉ፣ ፀጉራቸውም ያድጋል። ቡናው ውበት ነው። እንደነገርኳችሁ ጨረስኩኝ። እኔ እንደዚህ አድርጌ በደንብ አድርጌ ማሳጅ አድርጌ ላታለሁ፣ እሸፍነዋለሁ። ከዚያም ሽፍና አድርጌ ከ30 ደቂቃ እስከ 1 ሰዓት ድረስ ነው ማቆየው። ከዚያም በኋላ ይኸው እንደምታዩት አጥቤ መጥቻለሁ። ቆንጆ ሆኗል፣ አምሮበታል። ፀጉሩ ተፍታቷል በደንብ እና አሁንም ደግሞ ያበጠርኩት ነው። ታጥባ ቆንጆ ሆኖ መጥቷል። እዩት እንግዲህ ያምራል። ፀጉሯ ብዙ ስለሆነ ብዙም ውበቱ አይታይም። ሆኖም ግን ምርጥ ሆኗል። እኔ ስነካው በጣም ለየት ብሏል እና እናንተም ተጠቀሙት ለልጆቻችሁ ለራሳችሁ። አሁን ያው ሰርቻታለሁ። በቃ እንደዚህ ሰርቼ ያስቀምጣለሁ በደንብ እንዲለሰልስ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ቻው